እግዚአብሔር ሲሰራ በጣም ከሚገርመን ነገሮች አንዱ በእውነት እኛ በቀረብነው በምንለው ሰዓት ወይ ደግሞ ጥሩ መንፈሳዊነት ተሰምቶናል፣ ጥሩ ክትትል አድርጌያለሁኝ፣ መንፈሳዊነትን ለማሳደግ ጥሬያለሁ በምንለው ሰዓት ቅርብ እንደሆነን የሚሰማን ነገር ብቻ ሳይሆን ጭራሽ በማናስበው ርቀናል በምንልበት፣ ክደነዋል በምንልበት፣ ምንም ትኩረት ለሱ አልሰጠነውም በምንልበት ሰዓት ላይ የሚሰራባቸው የህይወታችን አጋጣሚዎች ሁልጊዜ ይገርማሉ። እናም ዛሬም ላይ በእንደዚህ አይነት ክስተት በእንደዚህ አይነት ሁኔታ ውስጥ ለሚገኙ ደቀ መዛሙርት ኢየሱስ ምን ያህል እንደቀረባቸውና ምን ያህል ደግሞ የበለጠ እንዲቀርቡት እንዳደረጋቸው የሚያሳየውን ከሉቃስ ወንጌል ምዕራፍ 24 የተወሰደውን የኤማሁስ ሁለት ደቀ መዛሙርት ጉዞን እና የኢየሱስን ግንኙነት እናስተነትናለን። ለዚህም ደግሞ ወደ እውነትና ጽድቅ የሚያደርስ የእግዚአብሔር መንፈስ ከኛ ጋር ይሁንልን። እንግዲህ ወንጌሉ ሲነግረን እነዚህ ሁለት የኢየሱስ ደቀ መዛሙርት ማለት እግር በእግሩ የሚከተሉት ከሁሉም በላይ ከአፉ የሚወጣው ቃሉ ይበልጥብናል፣ የህይወት አብነቱ ይበልጥብናል ብለው ሁሉን ነገር እርግፍ አድርገው ክርስቶስ ይሻለናል ብለው እሱን መከተል የነበሩ ሁለት ደቀ መዛሙርት ሁለት ተማሪዎቹን ያመለክታል። ስለዚህ እነዚህ ሁለት ደቀ መዛሙርት በኢየሱስ ህይወታቸው የሚጠራ በኢየሱስ ህይወታቸው እንዲለካ የፈቀዱ የህይወታቸውን ዓላማ ከሱ ጋር ለማስተሳሰር የፈለጉ ሁለት ደቀ መዛሙርት ተስፋ በቆረጡበት ሰዓት የኢየሱስ ሞት የኢየሱስ መቀበር ተስፋቸውን አጨልሞት እግራቸውን ወዳልፈለጉት አቅጣጫ ምናልባትም በፊት ወደ ተውት አቅጣጫ ባቀኑበት ሰዓት ኢየሱስ እንደተገለጠላቸው ይህ የሉቃስ ወንጌል ምዕራፍ 24 ይተርክልናል። ስለዚህ ከኢየሩሳሌም ሲወጡ እንግዲህ ከኢየሩሳሌም ከምቾት ቦታቸው እምነታቸው ጠቅሞናል፣ እምነታቸው አልተታለልንም፣ እምነታቸው የህይወቴን መሰጥበት ነው ብለው ያመኑበት ሰዓት ላይ ከኖሩበት እውነታ ወደ ተቃራኒው አቅጣጫ ጉዞ ወደ ኤማሁስ ወደምትባል 12 ኪሎ ሜትር ርቃ ወደምትገኝ ቦታ ጉዞ ይጀምራሉ። እናም በዚህ ሂደት ውስጥ ኢየሱስ በጉዟቸው ላይ ይቀላቀላቸዋል። እንግዲህ ባለፈውም ስናስተውል በትንሣኤ ዕለት ለክርስቶስ ለደቀ መዛሙርቱ ሲገለጥ በሰዓቱ በተገለጠበት ሰዓት ብቁ ስለነበሩ አይደለም፣ እርሱን እየጸለዩ እየዘመሩ ከሞት ተነስቶ ይመጣል ብለው ስለጠበቁት አይደለም። ተስፋ ቆርጠው ፈርተው በርዘግተው በተቀመጡበት እንደመጣ ሁሉ እነዚህም ደግሞ ሸሽተው ሲጓዙ እየራቁ ሲሄዱ ከእርሱ ስብስብ ከእርሱ ተከታዮች ተነጥለው ሲጓዙ ይገለጥላቸዋል። በዛን ሰዓት ልባቸው አዝኖ ነበር፣ ተክዘው ነበር ይለናል። እናም ይሄኛው ህይወት የኛ ልምምድ ሲሆን እናስተውላለን። ክርስቲያኖች እንደሚገባን ደስተኞች ነን ወይ? እንደው እንደ ጅምላ እንደ ብዙ ማሰብ ትተን እኔ ብለን እንስማው። ክርስቲያን በመሆኔ ህይወቴ ላይ ደስታ ይንጸባረቃል ወይ? ወይ ደግሞ ክርስትና የደስታ ምክንያት የሚሆነኝ የሆነ ነገር ሲሳካልኝ ብቻ ነው ወይ? ደስ ብሎኛል፣ እግዚአብሔርን አመሰግነዋለሁኝ ምክንያቱም ይሄን ጠይቀው ይሄን አድርጎልኛል የምንልበት ሰዓት ላይ ብቻ ነው? ወይንስ ክርስቲያን በመሆናችን ብቻ ደስተኞች ነን ወይ ብለን እንድንጠይቅ አስተውሎትን ይጋብዘናል፣ እንድናስተውል እንጠይቃለን። እናም እነዚህ ደቀ መዛሙርት ያሰቡት ነገር ሲከሽፍባቸው በእነሱ ልኬት፣ በእነሱ አስተሳሰብ፣ በእነሱ እይታ ልክ የክርስቶስን እውነታ እርግፍ አድርገው ረስተው ልባቸው አዝኖ ተክዘው ሲጓዙ ኢየሱስ ተቀላቀላቸው፣ አብሯቸው መራመድ ጀመረ። ስለዚህ ደስታ የክርስትናችንም መለኪያ ነው። ስለሆነ ስላልሆነ ብለን የምንለካው አይደለም። ክርስትና ላይ ሊሆን የሚችለው ትልቁ ነገር አስቀድሞ ስለሆነልን እሱ አፍቅሮናልና እኛም እንወደዋለን፣ እሱ ወዶናልና እኛም እንወደዋለን እንደሚለው ቅዱስ ዮሐንስ በአንደኛ መልእክቱ ላይ አስቀድሞ የተደረገልን ነገር እጅግ ብዙ ነው፣ እስኪደረግልን የምንጠብቀው ነገር የለም ደስተኛ ለመሆን። ስለዚህ ደስተኛ ለመሆን
ክርስቲያን መሆን ብቻ በቂ ነው። እኔን ይገልጻል ወይ? በሰዎች ዘንድ የምታወቀው ደስተኛ በመሆኔ ነው? ለምንድን ነው ደስተኛ የሆነችው? ለምንድን ነው ደስተኛ የሆነው ሲባል ክርስቲያን ስለሆነ ነው የሚያስብል ምክንያት አለን? ወይንስ ሰዎች ያስቀመጡትን መስፈርት ስናሟላ ነው ደስተኛ የምንሆነው? ገና በቀጠሮ ደስተኛ ለመሆን እናስባለን። ስለዚህ እነዚህ ደቀ መዛሙርት አንዱ ያጡት ትልቁ ነገር ደስታቸውን ነው። እሱም ደግሞ እንዳልነው ካስቀመጡት የሐሳብ ልኬት ካዩበት የእይታ አቅጣጫ አንጻር ክርስቶስ አከሰራቸው። በእነሱ አባባል፣ በእነሱ ውሳኔያቸው ደግሞ ማዘን መቆዘም ሆኖ እናገኘዋለን። ስለዚህ ትልቁ ምስክርነት የምንሰጠው አንዱ ለልባችንም ሆነ ለዓለም ለሌሎችም ቢሆን የምንሰጠው ትልቁ ነገር ክርስትናችን ለኛ ደስታችን ነው። ክርስቶስ ደስታዬ ነው የሚል ማንነት እንዲኖረን ይጠይቀናል። ስለዚህ በዓለም ላይ ደስታ የማይገዛው ሰው የለም። ምክንያቱም የተፈጠርንበት ትልቁ ዓላማ ደስተኛ ለመሆን ነው። ሰው የሚንከራተተውም እኮ ደስታን ፍለጋ ነው። በዚህም በዛም በፈለግነው አቅጣጫን ተርጉሞ ደስታን ፍለጋ ነው። ክፉ ነገር እንኳን በህይወቱ የሚወስነው ደስ የሚያሰኝ ውሳኔ እየመሰለው ነው። ከዚህ ከያዝኩት ነገር እገላገላለሁ ብሎ ደስ የሚያሰኘው ነገር ብሎ አስቦ ነውና እነዚህ ነገር ስናስብ የኛ ህይወት ለዓለም ምን ያህል ደስታን እያካፈለ ነው። ሐዘን፣ ትካዜ በቂና ከበቂ በላይ ምክንያቶች አሉን ደስተኛ ላለመሆን። እንደ ሰው ሂሳብ፣ እንደ ሰው ቀመር እኛ ካሰላ ነው በዙሪያችን ያሉ ነገሮች አስከፊ ሊሆኑ ፊታችን ፈገግ እንዳይል ለአንድ ቅጽበት አይደለም ለአንድ ቀን፣ ለአንድ ሳምንት፣ ለአንድ ወር ፈገግ ሳንል ደስታ ስሜት ሳይሰማን እንድንኖር የሚጋብዘን ብዙ ነገር ሊኖር ይችላል። ክርስቶስን ከመሃል ካወጣ ነው፣ ክርስቶስን ማየት ከተጋረደብን፣ ክርስቶስን የበየንበት አቅጣጫ የተዘናበለ ከሆነ እንደነዚህ ሰዎች ህይወት ይገፋል። አንዳንዴ ይላሉ እንዴ ከሳኩኝ ስንት ጊዜ ሆነኝ፣ ስቄ አላውቅም እኮ እኔ። መሳቅ ማለት ዝም ብሎ ጥርስን የማሳየት ትዕይንት አይደለም። ከልብ የሆነ ደስታ ምልክትም የሚሆኑ ነገሮች በእኔ ታይተው አያውቁም የሚሉ ሰዎችን እንሰማለን። እኛም ራሳችን እንደዛ ያጋጥመናል። ያን ነገር ግን ስንለማመድ ኢየሱስን ማስታወስ፣ ኢየሱስን አብሯችን እንደሆነ እንዲያነቃን፣ በዛ ሰዓት ደስታችን እንዲመለስ መሆን እንዳለበት እናስተውላለን። ፍሬድሪክ ኒች የተባለ ፈላስፋ በሐሳቦቹ የራሱ መገለጫ ያለው በታሪክ ያለ ትልቅ ጸሐፊም ፈላስፋ የሆነ ሰው ምን ይላል? ስለ ክርስቲያኖች ሲያወራ ክርስቲያኖችን ታዝቦ ኋላ ግን ያ ክርስቲያናዊ ጠላትነት የተተረጎሙበት አካሄዶች ከሆኑት ሐሳቦች አንዱ ከክርስቲያኖች ያጣው ምስክርነት እንደሆነ የሚገልጽባት ሐሳብ አለ። ክርስቲያኖች እውነት ድነው ከሆነ አዳኛቸውን አግኝተው እንደሆን እስቲ ደስታቸው ይታየን፣ ደስታቸው ይግዛኝ፣ እኔም ደግሞ ይዛኔ አምናለሁኝ፣ በእነሱ አዳኝ እኔም አምናለሁኝ። የዳኑ አይመስልም፣ ፍጹም ደስተኝነት አይታይባቸውም ይላል። ይሄ ጠቅልሎ የማውራት አገላለጽ ቢመስልም ግን ጠቅልለን ማሰቡን ትተን እኔ ብለን እናስብ። እንደ ዳነ ሰው ነኝ ወይ? እውነት መዳን ከውስጤም ከውጭም የሚንጸባረቅ ሰው ነኝ ወይ? እኔም መዳን ፈልጋለሁ። እነሱ እውነት የዳኑ ከሆነ ደስታቸው ሊገዛኝ ይገባል ነው የሚለውና የኛም እውነት ያንን ማንጸባረቅ መቻል አለበት። በአንጻሩ ደግሞ ወንጌላችንም ይህንኑ ነው የሚለን። እናንተ የዓለም ብርሃን ናችሁ፣ የዓለም ጨው ናችሁ ሲል በለፈለፋችሁ መጠን አይደለም፣ በጮኻችሁ መጠን አይደለም የሚለን። በልባችሁ ያለው እምነት ሲሞላ፣ በልባችሁ ያለው ተስፋ፣ በልባችሁ ያለው ፍቅር ሲሞላና ሲወጣ ብርሃን ትሆናላችሁ፣ ምስክሬ ትሆናላችሁ እያለ ይናገረናል። ስለዚህም በማቴዎስ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። ደስተኞች ናቸው፣ ደስ ይበላቸው። በመንፈስ ድሆች የሆኑ ደስ ይበላቸው ይላል። መንግስተ ሰማይ
የእነርሱ ናትና። ደስታ ሲርቀን እንግዲህ ከነዚህ ነገሮች የሚጎድል ነገር አለ። በመንፈስ ድሃ መሆን አቅቶናል። ውስጣችንን፣ ልባችንን፣ መንፈሳችንን ለእግዚአብሔር ማስገዛት ያዳነን ሰዓት፣ መንፈሳችን ላይ ሌሎች ነገሮች የምናከማችበት ሰዓት ላይ ብፁዓን መሆን፣ ደስተኞች መሆን ይርቀናል። ስለዚህም እንደዚሁ ያው ብፁዓን ተብሎ በሚታወቀው የወንጌል ክፍል ላይ እንደዛ ይላል፣ ጽድቅን የሚራቡና የሚጠሙ ደስ ይበላቸው ብፁዓን ናቸው ይላል። ደስተኞች ካልሆንን ሌላ ነገር የመራብ ሌላ ነገር የመጠማት ምልክት ሊሆን ይችላል። እናም እነዚህ የኤማሁስ ደቀ መዛሙርት አልደበቁትም። ይራቡ ይጠሙ የነበሩት አይነት ክርስቶስ ነፃ የሚያወጣቸው፣ እስራኤልን የሚታደግ፣ እስራኤልን ወደ ቀድሞ ክብሯ የሚመልስ፣ እስራኤልን ከሀገሮች ተርታ የበላይ የሚያደርጋት፣ ተረግጣ ባሪያ በሌሎች ስር ሆና የነበረችውን እስራኤልን ከፍ የሚያደርግ መሲህ ክርስቶስን ነበር የሚፈልጉት። ስለዚህ የሚጠሙ የሚራቡት የነበረው ነገር አቅጣጫውን የሳተ ስለነበር ያን አይነት ክርስቶስ ሲያጡ ሲያዝኑ ሲቆዝሙ እናያለን።